ሮናልዶ በጠንካራ ሰራተኝነቱ ብቻ አይደለም የሚታወቀው። አለፈልኝ ብሎ ያሳለፈውን ጊዜ አይረሳም። ጊዜው እንደ አውሮፓውያን አቆጣጠር 2013 ነበር። ሮናልዶ የማድሪድ ተጫዋች እያለ አንድ ቀን ከጨዋታ በኋላ አምሽቶ ወደ ቤት እየገባ አንድ መንገድ ላይ የተኛ ጎዳና ተዳዳሪ ተመለከተ። መኪናውን አቁሞ ወረደ። ጎዳና ተዳዳሪው ሰው በብርድ ይንቀጠቀጣል። ረሃብን የሚያውቀው ሮናልዶ ርቦሃል ያለው ሰውየው ራቱን እንዳልበላ ነገረው። መኪና ውስጥ ግባ ሲለው ግን ቅንጡ መኪና ውስጥ ገብቶ የማያውቀው ጎዳና ተዳዳሪ ደነገጠ። ብዙ ተለምኖ ገባ። አብረው በአቅራቢያ ወደሚገኝ ሬስቶራንት ሄዱ። ራቱን ገዛለት። ጥሎት ግን አልወጣም። አጠገቡ ተቀምጦ ስለ ሕይወቱ እየጠየቀው ምግቡን በልቶ እስኪጨርስ አብሮት ቆየ። በመጨረሻም ድጋሚ ጎዳና እንዳይወጣ በመጠን ያልተጠቀሰ ገንዘብ ሰጥቶት ተለያዩ። የሬስቶራንቱ ሰራተኞች መረጃውን ለሚዲያዎች አደረሱ። ሮናልዶ በልጅነቱ የማክዶናልድ በርገር ለምኖ ይበላ እንደነበር ነግረናቸዋል። ያኔ በረሃቡ ሰዓት የደረሱለትን ኤድናና ሁለቱን ጓደኞቿን አልረሳቸውም። ሮናልዶ እንዲህ ይላል። የኤድናና የሁለቱ ጓደኞቿ ርኅራሄ የማይታመን ነው። በፍጹም ላገኛቸው አልቻልኩም። እነሱን ለማግኘት እንዲረዱኝ ፖርቹጋል ውስጥ ከሚገኙ ሰዎች ጋር ተነጋግሬ ነበር፣ ግን ሊያገኟቸው አልቻሉም። አምናለሁ ይህ ቃለ መጠይቅ ሴቶቹን እንዳገኛቸው ይረዳኝ ይሆናል። ባገኛቸው ቱሪን ወይም ሊዝበን ወደሚገኘው ቤቴ እንዲመጡ ብጋብዛቸው ደስታውን አልችለውም። እውነት ለመናገር እነዚህን ሴቶች ማግኘት እፈልጋለሁ። በፍጹም በማረሳው የሕይወቴ ክፍል ስለረዱኝ ላደረጉልኝ ነገር መልሼ የሆነ ነገር ባደርግላቸው ደስ ይለኛል ነበር ያለው። ምኞቱ ሰምሮ ሮናልዶ ይህንን ቃለ መጠይቅ ካደረገ በኋላ አድናቂዎቹና በፖርቹጋል የሚገኙ ሚዲያዎች ተባብረውት እንደተመኘው ኤድናን አግኝቷታል። ፖርቹጋል ውስጥም ትልቅ ሬስቶራንት እንደከፈተላት ተዘግቧል። ሮናልዶ የተቸገሩትን ብቻ ሳይሆን በዙሪያ የሚገኙ ሰዎችን ደስተኛ ማድረግንም ይችልበታል። ጆርጌ ሜንዴ የሮናልዶ ማናጀር ነው። በእግር ኳስ ሕይወቱ ከክለቦችና ከስፖንሰሮች ጋር እየተደራደረ ገንዘብ እንዲያገኝ የሚረዳው ሰው። ሮናልዶ ለታላላቅ ስኬቶች ሲበቃ ከጎኑ የነበረው ማናጀሩ በ2015 ሚስት አገባ። ሚዜው የነበረው ሮናልዶ ደስታውን የገለጸው በስጦታ ነበር። ታዲያ መኪና ወይም ቤት አልነበረም የሰጠው፣ ግሪክ ውስጥ የሚገኝ ሙሉ ደሴት እንጂ። የደሴቱ ዋጋ በግልጽ ባይጠቀስም ከ10 ሚሊዮን ዩሮ ሊበልጥ እንደሚችል አብዛኞቹ ሚዲያዎች ዘግበዋል። በኮቪድ-19 ወረርሽኝ ወቅት በፖርቹጋል የሚገኘውን CR7 የተሰኘውን ሆቴሉን ለጎዳና ተዳዳሪዎችና ወረርሽኙን ፊት ለፊት ሆነው ለሚጋፈጡ የሕክምና ባለሙያዎች ማረፊያነት በመፍቀድም በደጉ ዘመን የደገፈውን ሕዝቡን በክፉ ቀን ከጎኑ በመሆን አለኝታነቱን አሳይቷል። ሮናልዶ በሰውነቱ ላይ ምንም አይነት ንቅሳት እንደሌለው ይታወቃል። የእግር ኳስ ተጫዋቾችን ጨምሮ አብዛኞቹ ዝናና ገንዘብን ያገኙ ወጣቶች መነቀስ ያስደስታቸዋል። ንቅሳቱ ቢያምርም ከንቅሳቱ በኋላ በሚኖሩ ከ6 እስከ 12 ወራት ባሉ ጊዜያት ውስጥ ደም መለገስ አይችሉም። ከንቅሳቱ ጋር ተያይዞ የሚመጣ ኢንፌክሽን ወደ ደም ተቀባዩ ሰው እንዳይተላለፍ በሚል ሮናልዶ ታዲያ ለዚህን ያህል ጊዜ ደም ሳይለግስ መቆየት ስለማይፈልግ ሰውነቱ ላይ ንቅሳት የለውም። ሮናልዶ ላመነበት ነገር የሚኖርም ነው። ለአውሮፓውያን አቆጣጠር በ2018 ከፍተኛ መጠን ያለው የስፖንሰር ገንዘብ ቀረበለት። የገንዘቡ መጠን የሚያጓጓ ነበር። እሱ ግን አልፈልግም ሲል የስፖንሰርሺፕ ጥያቄውን ውድቅ አደረገው። ገንዘቡን ያቀረበለት የአልኮል መጠጦች አምራች ድርጅት ነበር። ሮናልዶ ደግሞ ከአልኮል መጠጦች ጋር የመረረ ጸብ አለው። ሳይጠግበው በወጣትነቱ ያጣው አባቱ ከዚህ ዓለም በሞት የተለየው በአልኮል መጠጥ ምክንያት በመጣ የጉበት ሕመም እንደነበር ይነገራል። በዚህ ምክንያት የቀረበለትን ጥያቄ ውድቅ አደረገው። ራሱም ቢሆን እንኳንና አልኮል የለስላሳ መጠጦችን ጠጥቶ አያውቅም። ይህንን ሰኔ 15 ቀን 2021 ፕሬስ ኮንፈረንስ ላይ በግልጽ አሳይቷል። በዕለቱ ሮናልዶ ጋዜጣዊ መግለጫ ለመስጠት አሰልጣኙን ተከትሎ መድረክ ላይ ወጣ። ጠረጴዛው ላይ የዝግጅቱ ስፖንሰር የሆነው የኮካ ኮላ መጠጦች 2 ጠርሙሶች በአሰልጣኙ፣ 2 ጠርሙሶች ደግሞ በሮናልዶ ፊት ተቀምጠዋል። ሮናልዶ የኮካ ጠርሙሶቹን ከፊቱ አንስቶ ከካሜራ እይታ ውጪ ካደረጋቸው በኋላ ውሃውን ከፍ አድርጎ አጓ አለ። አጓ በፖርቹጋልኛ ውሃ እንደማለት ነው። በዚህ ምክንያት ብቻ በዕለቱ በነበረ የስቶክ ገበያ ኮካ ኮላ $4 ቢሊዮን ኪሳራ ደረሰበት። ሮናልዶ የሚለው ስሙ ሮናልድ ሬገን ከሚባሉት የሆሊውድ አክተርና በኋላም 40ኛው የአሜሪካ ፕሬዝደንት ስም የተወሰደ ነው። ሮናልዶ ሲወለድ ሮናልድ ሬገን ለሁለተኛ ጊዜ ዋይት ሃውስ የገቡበት ወቅት ነበር።
የሮናልዶ እናት የሬገን አድናቂ እንደነበሩ ይነገራል። የሮናልዶ አባት እግር ኳስን በጀመረባት አንዶሪና የእግር ኳስ ክለብ ውስጥ በትጥቅ ያዥነት ይሰሩ ነበር። በ8 ዓመት ዕድሜው አባቱ ትጥቅ ያዥ በሆኑበት ክለብ መጫወት የጀመረው ታዳጊው 12 ዓመት ሲሞላው የስፖርቲንግ ሊዝበን መልማዮች ተመለከቱት። በዚህ ዕድሜው ከዋናው የፖርቹጋል ክፍል ተነጥላ ከምትገኘው ተወልዶ ካደገባት ማዴራ ከምትባለው ደሴት ወጥቶ ወደ ሊዝበን አመራ። ገና በ12 ዓመቱ ባዶ እጁን የተሰናበታት ማዴራ ዛሬ ላይ በሮናልዶ ምክንያት ስሟ በመላው ዓለም የገነነ ነው። ለዚህ ውለታው ምላሽ ስትል በከተማዋ የሚገኘውን ኤርፖርት ክርስቲያኖ ሮናልዶ ኢንተርናሽናል ኤርፖርት ስትል ሰይማለች። የሮናልዶን የሕይወት ታሪክ የሚያስጎበኝ በሕይወት ዘመኑ የሰበሰባቸውን ባሎንዶሮች ጨምሮ የለበሳቸው ማሊያዎችና ልዩ ልዩ ሽልማቶች የሚታዩበት ክርስቲያኖ ሮናልዶ የተሰኘ ሙዚየምም በከተማዋ ይገኛል። የሮናልዶ ስም ግን በትውልድ መንደሩ ብቻ አይደለም የሚገኘው። በስሙ አንድ ጋላክሲ ተሰይሞለታል። የዩኒቨርሲቲ ኦፍ ካሊፎርኒያ፣ የዩኒቨርሲቲ ኦፍ ጄኔቫ እና የዩኒቨርሲቲ ኦፍ ሊዝበን የጠፈር ተመራማሪዎች በ2015 ያገኟትን ጋላክሲ CR7 ሲሉ ሰይመዋታል። ዛሬ ላይ ሮናልዶ ከምድራችን ሀብታም ስፖርተኞች መካከል ስሙ በግንባር ቀደምትነት ይጠቀሳል። በታዳጊነቱ ያላሳደዳቸው ፌራሪ፣ ቡጋቲ፣ ላምቦርጊኒና ሮልስ ሮይስ ጋራጁን ካጣበቡ ከ20 በላይ መኪኖች መካከል ጥቂቶቹ ናቸው። በፖርቹጋል ማዴራ የ10 ሚሊዮን ዩሮ፣ በስፔን ማድሪድ የ6.7 ሚሊዮን ዩሮ፣ በእንግሊዝ የ4 ሚሊዮን ዩሮ እንዲሁም በጣሊያን ቱሪን እና በስፔን ኮስታ ዴል ሶል የሚገኙ ቅንጡ መኖሪያ ቤቶችም ባለቤት ነው። በእረፍት ቀኑ የሚዝናናባት ቅንጡ ጀልባው $7 ሚሊዮን ወጥቶባታል። 400 የዳይመንድ ፈርጦች ያረፉበት ሰዓቱ $2.5 ሚሊዮን የተገዛ ነው። ጠንክሮ መስራት ይህንን ይከፍላል እያልን በቅርቡ 40 ዓመት የሞላውን ክርስቲያኖ ሮናልዶን በማስመልከት ያዘጋጀነውን ልዩ ዝግጅታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።